ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ? ይሄ የምታዩት ጎመን ክትፎ ነው፣ ግን እኔ አይብ ቀላቅልበት ነው። አይብ ተቀላቅለው የተሰራው ጎመን ክትፎ ላይ ነው። ደረቁ ሳይሆን ደረቁን አድርቀን የምንነሰንሰው ጎመን ሳይሆን እኔ የላችሁ በቅቤ በሚጥሚጣ በኮረሪማ የተዘጋጀ እንደዚህ አይነት አይብ አለኝ። ይሄን አይብ ምድጃችሁ ስለጋለ ወደ ዳር ብታረጉት ጥሩ ነው፣ አይቡ እንዳይቀልጥ ማለት ነው። ጎመን ክትፎ ሊያንስ ይችላል፣ ግን ስላለኝ መጨመር እችላለሁ። እንደዚህ ካረጋችሁ በኋላ በደንብ እንደዚህ ታዋህዱታላችሁ። ጎመን ክትፎ ያንሳል ብላችሁ ካስባችሁ መጨመር ትችላላችሁ። ያንሳም ካላችሁ እንደዚሁ እኔ ሚጥሚጣ የሚያንሰው ይመስለኛል። ምክንያቱም ጎመን ክትፎ ላይ ብቻ ስላለው ሚጥሚጣው ላይ እዚህ ካይቡ ላይ ስለሌለው የሚያንሰው ይመስለኛል። እንግዲህ ስሰራ እኔ ይኸውላችሁ ደፋፋለሁ፣ ይቅርታ አድርጉልኝ። ስለዚህ አረጉና ትንሽዬ ሚጥሚጣ እንጨምርበታለን። መልኩ አልመጣልንም። ትንሽ እንደዚህ ኮረሪማ ትንሽ እንደዚህ አድርጋችሁ በደንብ ይሄንን ታዋህዱላችሁ ማለት ነው። እንደዚህ አዋህዳችሁ በቃችሁ ላይ ገልብጣችሁ በደንብ አሳምራችሁ ማቅረብ ብቻ ነው። ሌላ ምንም የሚያስቸግር ነገር የለውም። ጎመኑ ትንሽ ስትሰሩት ሊያስቸግራችሁ ይችላል። ጎመኑ ተቀቅሎ ተከትፎ በወተት ስለሆነ ለዛ ነው። ሌላ ጊዜ ስሰራ እንዴት እንደምሰራ አሳያችኋለሁ ጎመኑን። ከዛ ጣዕሙ በጣም ቆንጆ ነው የሚሆነው። በጎመን የተከተፈ በወተት የተከተፈ ጎመን አያችሁት? እንደዚህ አምሮልኛል። እናንተም እንደዚህ አርጋችሁ ሰርታችሁ ብሉ። እናመሰግናለን። መልካም በዓል፣ መልካም ጊዜ። ቴንኪው